ዛሬ ትኩሳትን በቤታችን እንዴት ማከም እንደምንችል እናያለን። ትኩሳትን በቤታችን ማከም የምንችለው አንደኛ በቂ ውሃ ወይም አጠቃላይ ፈሳሽ ነገር በመውሰድ፣ ሁለተኛ በቂ እረፍት በማድረግ፣ ሶስተኛ አለባበሳችንን በማስተካከል፣ ቀለል ያሉ ልብሶችን በመልበስ፣ መስኮት እና በሮችን በመከፋፈት እና ቬንቲሌተር የሆነ አየር እንዲገባ በማድረግ፣ ሶስተኛ ለብ ያለ ውሃ ከአንገታችን ከብብታችንና ከሽሽታችን ላይ ጨርቅ ነገር ነክረን በማድረግ ትኩሳት እንዲቀንስ ማድረግ እንችላለን። ሞቅ ያለ ውሃን የምንጠቀምበት ለትኩሳት መቀነሻነት ዋነኛ ምክንያቱ እንዳያንቀጠቅጠንና በሚያንቀጠቅጠን ሰዓት ኢነርጂ ይፈጠራል። ኢነርጂ ሲፈጠር ደግሞ ሙቀት በዚሁ አብሮ ይፈጠራል። ዘን ሙቀታችን ተያይዞ ይጨምራል ማለት ነው። ሌላው ከሰውነታችን ሙቀት በትነት አማካኝነት እንዲወጣ ለብ ያለ ውሃ ያስፈልጋል። ሌላው ሳይሳቀቁ ምቾት ተሰምቶ ትኩሳት እንዲቀንስ ያደርጋል። ሌላኛው ሞቅ ያለ ውሃ በድንገታዊ የሰውነት መቀዝቀዝ ሞቆ የነበረው ሰውነታችን በቅጽበት ሲቀንስ ሌላ ችግር እንዳያመጣብን ሞቅ ያለ ውሃ ይጠቅመናል ማለት ነው።